ፍቅር ማለት እድሜያችን በሙሉ ፈልገን የምናጣው ወይስ በደቂቃዎች ውስጥ አግኝተን ለዘላለም በልባችን የምንቀብረው ሚስጥር? ዛሬ የማውቃቸው ታሪክ ስለመኖር እና ስለመሞት አይደለም። ዛሬ ወደ እናንተ የማደርሰው ታሪክ ሁለት ልቦች ለአፍታ በፈነጠቀች የህይወት ብልጭታ ውስጥም እንደ ዘላለማዊነት መገንባት እንደቻሉት የሚተርክ እውነተኛ የነፍስ ምስክርነት ነው። ለመጀመሪያ ጊዜ ሲያዩት አይኖቿ ውስጥ የቆዘሙ ሰማይ ታያላችሁ። ስሟ ሄልዝ ግሬስ ትባላለች። ገና በ16 ዓመቷ የሳምባ ካንሰር ህመም በመተንፈሻዋ ላይ የሞት ጥላ ጥሎባታል። ለሄልዝ ህይወት ማለት በየቀኑ ከኦክሲጅን ማሽን ጋር መታገልና የዓለምን መብቃት በትዕግስት መጠባበቅ ነበር። እናቷ ግን ይህንን የልጇን የብቸኝነት ጉዞ ስታይ በጠና የታመሙ ታዳጊዎች ወደሚሰበሰቡበት የድጋፍ ማህበር ስፕሪት ግሩፕ እንድትሄድ ለመነቻት። ሄልዝ እዛ ቦታ መሄድን አትወድም ነበር። ምክንያቱም ቦታው ሞትን በየቀኑ የሚለማመዱ ተስፋን በግድ የሚጋቱ ልቦች የሚሰበሰቡበት አዳራሽ ነው ብላ ታምናለች። ነገር ግን በአንድ የማይረሳሩ የሄልዝ ዓለም ለዘላለም ተቀየረ። እዛ አዳራሽ ውስጥ በአይኖች ውስጥ የፀሐይ ብርሃን እያዘ ፈገግታው የጨለማን መጋረጃ የሚቀድ አንድ ወጣት ተቀምጦ ነበር። ስሙም ኦገስት ዋተርስ ይባላል። በአጥንት ካንሰር ምክንያት አንድ እግሩ ተቆርጧል። ነገር ግን በውስጡ ያለው የህይወት ፍላጎት ከማንኛውም ጤነኛ ሰው በላይ ነበር። ኦገስትስ ሄልዝን ሳያት አይኖቹ ከሷ ላይ መንቀል አልቻለም። ያ እይታ ግን እንደው ተራ እይታ አልነበረም። የሁለቱ የተሰበሩ ከዋክብት በጨለማ ውስጥ እንደ መገናኘት ነበር። ከስብሰባው በኋላ ኦገስት ወደ ሄልዝ ቀረበ። ድምፁን እንደ በጋ ምሽቶች ንፋስ እየረጋ ነበር። ወደ ቤቱ እንዲሄዱና አብረው ጊዜ እንዲያሳልፉ ጋበዛት። ሄልዝ ግን ልቧን ለመክፈት ፈርታ ነበር። ምክንያቱም እሷ ራሷን የምታየው እንደ የጊዜ ቦምብ ነበር። በማንኛውም ሰዓት ፈንድታ በዙሪያ ያሉትን ሰዎች የምታቆስል ቦምብ። ነገር ግን ኦገስትም ወደ እሷ መኪና ሲጠጋ አንድ ያልተጠበቀ ነገር አደረገ። አንድ ሲጋራ አወጣና በከንፈሮቹ መካከል አስቀመጣቸው። ሄልዝ በድንገት ተቆጣች። እንዴት እንደዚህ ታደርጋለህ? ህይወት የሚቀማ በሽታ ያለብህ እንዴት ራስን ላይ መርዝ ትጭናለህ? አለችው በንዴት። ኦገስት ግን ፈገግ አለ። ያንን ያለኮሰውን ሲጋራ እያየ እንዲህ አላት፣ ሄልዝ ይሄ እኮ ዘይቤ ነው። ገዳዩን ነገር በከንፈሮችሽ መካከል ታስቀምጫቸዋለሽ። ነገር ግን እንዲገልሽ የመተኮስ ስልጣን አትሰጪው። እኔ ሲጋራውን እይዘዋለሁ፣ ነገር ግን አላበራውም። መርዝነቱንም እነግረዋለሁ እንጂ አይገዛኝም። በዚህ ቃል ውስጥ ሄልዝ የኦገስትን ረቂቅ ነፍሶች አየች። እሱ ሞትን የሚፈራ ተረት ሆኖ መቅረትን ስለሚጠላ ነበር። በዓለም ላይ ትልቅ አሻራ ጥሎ ማለፍ ይፈልግ ነበር። ሄልዝ ግን በተቃራኒው አሻራ ጥሎ ማለፍ ሰዎችን ማቁሰል እንደሆነ ስለምታምን ያለምንም ጉዳት ቀስ ብላ መደብዘዝን ትመርጥ ነበር። አብረው ጊዜ ማሳለፍን ጀመሩ። መጽሐፍትን ተለዋወጡ። ኢን ኢምፔሪያል አፊክቴሽን የሚለው በካንሰር ስለሞተች ልጅ የሚተርክ መጽሐፍት ሰጠችው። መጽሐፉን በድንገት አረፍተ ነገር መካከል ላይ ይቆማል። የታሪኩ ፍጻሜ የለውም። ሄልዝ ይህንን መጽሐፍ የምትወደው ህይወት እንደዚሁ በድንገት ያለምንም ፍጻሜ ስለምትቋረጥ መሆኑን ስለምታውቅ ነው። ኦገስት ግን በታሪኩ ፍጻሜ ላይ አልረካም። የገጸ ባህሪያቱ እጣ ፈንታ ምን እንደሆነ ማወቅ ፈለገ። ቀናቶች ነጎዱ። መካከላቸው ያለው ትስስር ከወዳጅነት ወደ ፍቅር ተቀየረ። በኦገስት ልብ ውስጥ ግን ሄልዝ ሙሉን ሰማይ ሸፈነች።
ነገር ግን ሄልዝ ራሷን ትገታ ነበር። እኔ ቦምብ ነኝ፣ በአውግስት አንድ ቀን እፈነዳለሁ፣ በዙሪያ ያሉትን ሁሉ አንተንም ጭምር አጠፋለሁ ስትልም አስጠነቀቀችው። አውግስት ግን በዓይኖቹ ውስጥ እያየ በረቂቅ የፍቅር ቃል እንዲህ አላት። ብሪጅ፣ በዚህ ዓለም ላይ መጎዳታችን አይቀሬ ነው። ልንመርጥ የምንችለው ግን ብቸኛው ነገር ማን እንዲጎዳን እንደምንፈቅድ ብቻ ነው። ሄልዝ፣ እኔ በአንቺ መጎዳትን መርጫለሁ። ይሄ ለእኔ ትልቅ ክብር ነው። አውግስት ለሄልዝ ትልቅ አስገራሚ ስጦታ አዘጋጅላት። ካንሰር ላለባቸው ታዳጊዎች ምኞቶቻቸውን የሚፈጸም ድርጅት የሚሰጠውን አንድ እድል ሳይጠቀምበት አስቀምጦት ነበር። ያንን እድል ተጠቅሞ ለሄልዝ የመጽሐፉን ደራሲ ፒተር ቫን ሁተንን እንድታገኝና የታሪኩን መጨረሻ እንድትጠይቀው ወደ አምስተርዳም ኒዘርላንድ የሚወስድ የአውሮፕላን ትኬት ቆረጠ። ነገር ግን ጉዞ ከመጀመሩ በፊት የሄልዝን ጤንነት በድንገት ተበላሸ። ሳምባዋ በፈሳሽ ተሞልቷል። ወደ ከፍተኛ ክፍልም ገባች። ሞት በደጃፏ ላይ ቆሞ ያንኳኳ ነበር። አውግስት ከሆስፒታሉ ተቀምጦ ሌሊቱን ስለ እሷ እየጸለየና እያለቀሰ አደረ። በታምርም አገገመች። ዶክተሮች ጉዞ አደገኛ እንደሆነ ቢናገሩም የሄልዝ እናት ግን የልጇን የመጨረሻ ደስታ ላለማጨለም ወሰነች። እናም ሄልዝ፣ አውግስትና እናቷ ወደ አምስተርዳም በረሩ። በአምስተርዳም የነበራቸው ጊዜ ፍጹም ሰላማዊ ነበር። በከተማዋ ውብ ጎዳናዎች ላይ እየተዘዋወሩ የዛፍ ቅጠሎችን በረዶ ሲረግፉባቸው የነፍስ ግኝታቸውን አከበሩ። በአንድ ውብ ሬስቶራንት ውስጥ ኮከቦችን እየቆጠሩ ሻምፓኝ ጠጡ። አስተናጋጁ ኮከቦች እየጠጣችሁ ነው አላቸው። አዎ፣ እነሱ ራሳቸው በምድር ላይ የወደቁ ግን ደግሞ ደምቀው የሚያበሩ ከዋክብት ነበሩ። የመጽሐፉን ደራሲ ለማግኘት የሄዱበት ቀን ደረሰ። ነገር ግን ደራሲው ፒተር ቫን ሁተን እነሱ ያሰቡት አይነት ሰው አልነበረም። እርጅናና ብቸኝነት ያጎሳቆለው፣ በሱሰኝነት የተለከፈው ጨካኝ ሰው ሆኖ አገኙት። የሄልዝን ጥያቄ በሙሉ አጣጣላቸው። ሕይወት ትርጉም የላትም እያለ ቆሰላቸው። በከፍተኛ እንባ በሐዘን ከቤት ወጡ። ነገር ግን የአምስት ይበልጥ አቀራረባቸው። በአምስተርዳም በሚገኘው የአናም ፍራንክ መታሰቢያ ቤት ውስጥ እዚያች ጠባብ ደረጃ ላይ አውግስትና ሄልዝ ለመጀመሪያ ጊዜ ተሳሳሙ። በዙሪያዎቻቸው የነበሩ ሰዎች ሁሉ አጨበጨቡላቸው። ያመሳሳም የሞት ጥላ የመቅደድን ያህል ኃይለኛ ግፊት ነበረው። ነገር ግን በትልቁ ደስታ ጀርባ ትልቅ ጨለማ ተደብቆ ነበር። ወደ አሜሪካ ከመመለሳቸው በፊት በአንድ ውብ ፓርክ ውስጥም ተቀመጡ። አውግስት አይኖቹን በእንባ ተሞልተው ሄልዝን አያት። ሄልዝ አላት፣ ድምፁ እየተንቀጠ ከጉዟችን በፊት ህመም ተሰምቶኝ እስካን አድርጌ ነበር። ካንሰሩ ተመልሷል። በዚህ ጊዜ ግን መላው ሰውነቴንም ወሮታል። እንደ ዛፍ መብራት ሰውነቴን በካንሰር በርቷል። ሄልዝ ደነገጠች። ዓለሙ ሁሉ ተናወጠ። ቦምብ ነኝ ብላ የፈራችው እሷ አሁን ግን የምትወደው አውግስት በፊቷ ሊፈነዳ እንደሆነ አወቀች። እቅፍ አድርጋው አለቀሰች። አሁን የታሪኩ ሚና ተቀየረ። አውግስት ቀስ በቀስ እየዛለ እየተዳከመ መጣ። ወደ ሀገራቸው ከተመለሱ በኋላ የአውግስት ጤንነት በከፍተኛ ፍጥነት አሽቆለቆለ። ያ በራስ መተማመን የነበረው ውብና ጠንካራው ወጣት አሁን በአልጋው ላይ ዋለ።
በዊልቸር መሄድ ጀመረ። የራሱን ክብር ማጣት ማየት ለሱ ትልቅ ስቃይ ነበር። በአንድ ወቅት አንድ የነዳጅ ማደያ ውስጥ ራሱን ስቶ በራሱ ላይ ጉዳት አድርሶ ሄልዝ ታገኘው እያለቀሰ እንዲህ አላት፣ እባክሽን ሄልዝ፣ እንደዚህ ሆኜ እንድታየኝ አልፈልግም ነበር። እኔ እኮ ትልቅ ሰው መሆን ፈልግ ነበር። ሄልዝ ግን አቅፋው ግንባሩን ሳመችው። አንተ ለእኔ ትልቅ ሰው ነህ፣ ለዓለም ሁሉ መታወቅ አያስፈልግህም፣ ለእኔ ሙሉ ዓለሜ ነህ አለችው። አውግስት መሞቱን እንደቀረበ አወቀ። እናም አንድ አስገራሚ ምኞት አሳሰበው። ከመሞቱ በፊት የራሱን የቀብር ስነ ስርዓት ማየት ፈለገ። ሄልዝንና የቀብር ጓደኞቹን አይዛክን በካንሰር ምክንያት አይኑ የጠፋውን ጓደኛውን ጋበዛቸው። ባዶ አዳራሽ ውስጥ አውግስት በዊልቸር ተቀምጦ ሄልዝንና አይዛክን የሽኝት ቃላቸውን እንዲያነቡለት ጠየቀ። ሄልዝ ወደ መድረኩ ወጣች። የምታነበውን ወረቀት ይዛ አይኖቹን እያየች እንዲህ አለችው፣ አውግስት፣ ስለኛ ፍቅር ታሪክ በሰዎች ፊት መናገር አልችልም፣ ምክንያቱም ያ የኛ ብቻ ሚስጥር ናቸው። ነገር ግን አንድ የምነግርህ ነገር አለ። በአንደኛ ደረጃ ሂሳብ በዜሮና በአንድ መካከል ስፍር ቁጥር የሌላቸው ቁጥሮች እንዳሉ ተምረናል። 0.1 0.12 እና 0.112 ላይ እያለ ይቀጥላል። በዜሮና በሁለት መካከል ደግሞ ከዚያ የሚበልጥ ስፍር ቁጥር የሌለው ቁጥር አለ። የኛ የተሰጠን ቀናት ጥቂት ናቸው። ነገር ግን አውግስት፣ በእነዚህ ጥቂት ቀናት ውስጥ አንተ የሰጠኸኝ ዘላለማዊነት በዋጋ አይተመንም። ለሰጠኸኝ ያነሰ ዘላለማዊነት በቁጥጥሬ ውስጥ ላሉት ቀናቶች በሙሉ አመሰግናለሁ። ከልብ አፈቅርሃለሁ። አውግስት ፈገግ አለ። አይኖቹን በእንባ ፈሰሱ። ያንን እንክብካቤ ክፍል ውስጥም የመጨረሻ ትንፋሹን አወጣ። አውግስት ዋተርስ ከዚህ ዓለም በሞት ተለየ። በቀብሩ ስነ ስርዓት ላይ ሄልዝ በሬሳ ሳጥኑ አጠገቡ ቆመች። ያንን ያልበራ ሲጋራ ደረቱ ላይ አስቀመጠችለት። ሞት የአውግስትን አካል ወሰደው እንጂ ፍቅሩን፣ ትዝታውን ሊወስድ አልቻለም። ከቀብሩ በኋላ ሄልዝ አንድ አስገራሚ ሚስጥር አገኘ። አውግስት ከመሞቱ በፊት ለአምስተርዳሙ ደራሲ ለፒተር ቫን ሁትን የላከው ደብዳቤ ነበር። በዚያ ደብዳቤ ላይ አውግስት ስለ ሄልዝ የጻፈው ረቂቅ ሐሳብ እንዲህ የሚል ነበር። እሷ በጣም ቆንጆ ነች። ቫን ሁተን እሷን ማየት አትጠግብም። እሷን ስታይ ስለ ካንሰር ወይም ደግሞ ስለ ሞት አታስብም፣ ስለ ሕይወት ውበት እንጂ። በዚህ ዓለም ላይ የምንተወውን አሻራ መምረጥ አንችልም። እኔ ግን አንድ ነገር አውቃለሁ። በዚች ምድር ላይ እውነተኛ አሻራዬን የተውኩት በሄልዝ ልብ ውስጥ ነው። እሷን ማፍቀሬ አይቆጨኝም። እኔ ምርጫዬን ወድጃለሁ። ሄልዝ አንቺ ምርጫሽን ወደሻል። ደብዳቤው ሲያልቅ ሄልዝ ወደ ሰማይ አየች። ከዋክብት በሰማይ ላይ በግሩም ሁኔታ ያበሩ ነበር። ፈገግ አለችና በልቧ መለሰችለት፣ አዎ አውግስት፣ እኔ ምርጫዬን ወድጃለሁ። ያደረግናቸው ጉዞ፣ ያሳለፍናቸው እያንዳንዱ ሰከንዶችን ወዳቸዋለሁ። ሕይወት በረዥም ዕድሜ አይለካም። ሕይወት የሚለካው በምንኖርባቸው ጥቂት ቅስፈቶች ውስጥም ለሰዎች በሰጠነው ንጹሕና እውነተኛ ፍቅር ነው። አውግስትና ሄልዝ ምድር ላይ የወደቁ ከዋክብት ነበሩ። ነገር ግን ብርሃናቸው በሰማይም ለዘላለም ይኖራል። የወደቀችው ኮከብ ታሪክ የሚነግረን ይህ ነው። እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልን። የዛሬው ታሪካችን እዚህ ላይ ያበቃል። በቀጣይ በተመሳሳይ ታሪክና በተሻሉ ሐሳቦች እስከምንገናኝ በያላችሁበት ሁልጊዜም እንደተለመደው ሰላሙን፣ ጤናውን፣ ፍቅሩን በያላችሁበት እንመኛለን። ታዲያም ይህን ቪዲዮ ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ለሌሎች ሼር በማድረግ ተደራሽነትን ያስፉ። ሁሌም የምንሰራቸው ስራዎች እንዲደርሷችሁ ስትፈልጉ የደውል ምልክቷን ይጫኑ። አዲስ ከሆናችሁ ሰብስክራይብ አድርጉ።